ሀበሻ ስራሐት ወርቄ ሀበሻ አረባክ ታው ኖሬ አረጀው ምን አለ ልጅ ወልደ እንደው አንድ ልጅ ወልደ ፍሬህን ብታሳየኝ። አረ ተው አንተ ልጅ ተዋል ዘንብተው። ኦ ማይ ጋድ ማም ደሞ ጀመርሽ። በቃ እስቲ አንቺ ራስሽ ንገሪኝ። ቆይ እንዴት ልጅ ያለ ሚስት ይሆናል እንዴ? ድፍን የአዲስ አበባ ልጅ አገረድ አሳስንልህ ላንተ ሲባል እዛው ካለበት ጀርመን ፈልግ አለ። ወግ ባህል የላቸውም አልክ። ታዲያ ምን ይሻልሃል ናቲ? እማዬ በቃ ወይ ደግሞ እንዳንቺ አይነት ሴት ካገኘው አገባለሁ። እቺማ መሸወጃ ቃላትህ ነች። መቼ ጠፋኝ? እሱን ተይው ይልቁ ነው ማሚዬ። ይኸውልሽ ትናንት ዳድ የጓደኛዬ ልጅ ነች ብሎ የሆነ ፎቶ ልኮልኝ እንዴት እንደምታምር ሺ ሶ ኪዩት ማ እና እሷን ልሞክር እያሰብኩ ነው። እንግዲህ ከሆነም አለም ነው የኔ ልጅ እንዴ ማሚዬ ይሆናል እንጂ እንዲች ብለሽ እንዳታስቢ። ለነገሩ ነገ ቤት ስለምትመጣ እንግዲህ ዳድ በቪዲዮ አስተዋውቃለሁ ብሎኛል። አው ጭምጭምታውን ሰምቻለሁ። ናዝሬት ነው አሉ የምትኖረው። እኔም ነገ ነው በአካል የማውቃት። እንግዲህ አደራ ማሚ አደራ ብዬሻለሁ። እስከመጣ በደንብ ተንከባከብሽ አቆይልኝ። ያው ነግሬሻለሁ። ለመሆኑ መቼ ነው የምትመጣው? ያው እንግዲህ ማሚ የዛሬ 15 ቀን እዛው አዲስ አበባ ነኝ ብያለሁ። በል በሰላምና። እሺ ማይ እና ታዲያ ወንድምዬውስ ቤት የለም እንዴ? ኧረ አለ ጋደም ብሎ። ዳዊት አቤት። ና እስኪ ወንድምህን አናግረው። እሺ ማይ። ወንድሜ እንዴት ነህ? አንተ ጎረምሳ አሁንማ አደክ አይደል? በቃ ሰውን በልመናው ነው የምታናግረው። እባክህን ትንሽ ገደም ብዬ ነው። ቆይ በይሳት የምትተኛው ክላስ የለም እንዴ? ክላስ ላስት ዊክ ነበረ ፋይናል ኤግዛም የጨረስኩት። አሁን እረፍት ላይ ነኝ። አሃ ለዛ ነው እረፍትን እያጣጣምክ ያለው ትንሽዬው። አዎ በደንብ። እኔ የምለው ወንድሜ ዘንድሮ እኮ ተመራቂ ተማሪ ነኝ። ትመጣለህ አይደል? ያው ለመምጣት የተዘጋጀው ነው እንግዲህ። እስቲ ይሄ እኮ የሚገርም ሰርፕራይዝ ነው። እንዴ መቼ ነው የምትመጣው? ያው እንግዲህ እስቲ አፍተር 2 ዊክስ ብያለሁ። እንዴ እንደዚህ በፍጥነት? አዎ አባባ ሊደረኝ ቆርጦ ተነስቷል። እባክህ አንድ ሴት ሳያጭልኝ አይቀርም። የሁሉ ነገር ሲደረግ ነው የት ነበርኩ? ለስሙ ቤት ነው ያለው፣ ግን ምን እየተካሄደ እንደሆነ እንኳን የምታውቀው ነገር የለም። ይሄ ነገር ሚስጥር እንዲሆን ተፈልጓል እንጂ ከኔ የሚያመልጥ ነገር የለም ነበር። ለማንኛውም ብሮ እንግዲህ በቅርቡ እንገናኛለን ብዬ አስባለሁ። ደግሞ ላፕቶፕን ማረሶትም እሺ ይዤ ልመጣለሁ። ወንድሜ መከታዬ ደግሞ በወጣው ይተካ ብያለሁ። በቃ መልካም ጊዜ ይሁንላችሁ። እንግዲህ ሰሞኑን እደውላለሁ። ባይ። እሺ ብሮ ባይ። ናቲ ሊያገባ ነው እንዴ? አዎ ለበኩር ልጅ ለናትናኤል የረጅም ጊዜ ጓደኛ የሞገስን ልጅ ሲፈነዳጭቼለታለሁ። እኔም ይሄን ጥያቄ ሲጠይቀው አባቷ እንዴት እንደተደሰተ አጠይቁኝ። በጣም ነው የፈነደቀው። ልጅቷም ናቲን በፎቶ አይታው ወደው በአባቷ ፈቃድ ተስማምታለች። ልጄ ከጀርመን ጠቅልሎ እስኪመጣ ጊዜ ድረስ ከቤተሰቡ ጋር እንድትግባባና እንድትተዋወቅ ብለን ነገ ወደዚህ ቤት ትመጣለች። ናቲን በፎቶ አይቷት ቅድም ደስ እንዳለው ነግሮኛል። እንግዲህ ሲመጣ ደግሞ በደንብ እንዲቀራረቡና እንዲዋደዱ እናደርጋለን። አዎ መሆንም አለበት። የኔ ልጅ እኮ ሲመርጥ ሲያማረጥ እኩዮቹ አግብተው እሱ በስደት እስካሁን ድረስ ሳያገባ ቀረ። አሁን ግን በቃ አሁን የጸሎታችን መልስ ሳይመጣ አይቀርም። ድል አድርገን ደግሰን ነው ምንድረው። እሺ አርጎት ነው እኔ እንድደስ እንዳለኝ መልክዬ። አንተስ ልጅ ምን ትላለህ እንዴ? ያግባና ቦታ ይልቀቅልኝ። አንተም አማረህ እንዴ? አባዬ እኔ ሚስት አይወድልህም ያለው ማን ነው? አረ ማንንም አላለም። የታላቅየው ይቅደምና አንተንም ድል አድርገን ነው የምንደርህ የኔ ልጅ። እኔ ግን ራሴ የወደድኳትን ያፈቀርኳትን ሴት ነው ማገባው እንጂ እናንተ እንድታጩልኝ በፍጹም አልፈልግም።
ብቻ ምንም ይሁን ዋናው ቁም ነገር ልጅቷ ላንተ ጥሩ ሴት ትሆንልህ። አይ እማዬ አንዳንድ ጊዜ እኮ ከምትናገሪው ነገር እንዴት አንጀት እንደሚያርስ። በይ እንግዲህ አልሚ ነገ ለምትመጣው እንግዳ ቆንጆ ማረፊያ አዘጋጅ እሺ። ለሷ አታስብ። እዚህ እስካለች ድረስ ለምቾቷ የሚያስፈልገውን ነገር ሁሉንም እናደርጋለን። እንኳን ደህና መጣሽ። እንኳን ደህና ቆይኛት። መልካም ጥሩ መንገድ ነበር አይደል? አዎ። ትንሽ አደከመሽ አይደል መንገዱ? ኧረ በጭራሽ እንደውም በጊዜ ነው የደረስኩት። ጥሩ በቃ ደርሰሻል። ላይ ወደ መኪና። እሺ እሺ። ደህና ነሽ? ደህና ነኝ። እንዴት ነሽ? ቤተሰብህ ሰላም? ሁሉ ነገር ጓደኛዬ ሰላም ነው? ደህና ነው ጋሽ። አዎ አዎ። ሲፈን ትልቅ ሰው ሆንሽ እኮ። ያው እንግዲህ ምን ይደረግ ብለው ነው ጋሽ። ባለበት የሚቀር ቋጥኝ ብቻ ነው ሲባል አልሰሙ? እሱስ ልክ ነሽ። አዎ እሱስ ልክ ነሽ። አባትሽ እናትሽስ እንዴት ናቸው? ደህና ናቸው። ሁሉም ደህና ናቸው እግዚአብሔር ይመስገን። አባትሽን ተው ግድ የለም ይሄ ረጅም ዘመን ጓደኝነታችን ምን አለ በቤተሰብነት ቢታሰር ብዬ ስጠይቀው እሺ ሲለኝ እንዴት በደስታ አቅሌን እንደሳትኩት። ያ እንግዲህ እኔም አባቴ የመረጠልኝን ነገር አምኜ የምቀበል ታማኝ ሴት ልጅ ነኝ ጋሼ። አዎ ጥሩ ነው። እኔም እኮ ለናቲ ያንቺን ፎቶ እንዳሳየሁት ውድድ አድርጎች እችን ነው ማገባታለኝ። እንዴ የምሮትን ነው ጋሼ? እውነቴን ነው የምልሽ። እኔ ልሙትልሽ። እስኪ እናያለና። ያው በእርግጥ እኔም ፎቶን እንዳየሁት በጣም ደስ ብሎኝ ነበር። አዎ በቃ አሁኑኑ በቃ ትዳር መስጣችሁ ቤተሰብ ነው የምንሆነው። እኔ የምለው ጋሼ እቤት አሁን ማን ማን አለ? ባለቤቴ አለች፣ የእሱ ታናሽ ደግሞ ዳዊት አለ። እሱን ስትሄጂ ታገኛቸዋለሽ። በቃ ከእንግዲህ በኋላ ተወጃቸዋለሽ። እስኪ እንግዲህ ተስፋ አደርጋለሁ። ናቲ ደግሞ እንዴት እንደወደድሽ ፎቶሽን እንዳየ በቃ እንደው ፎቶሽ ነፍስ ቢኖረው በቃ እዛን ከይዞሽ ወይ አይ ጋሼ። አዎ ደረሰ በቃ ሳይ እንዴት ደስ እንዳለኝ አታይ እንዴት ደስ እንዳለኝ። አልምዬ መተናል አልምዬ መተናል። ያው እንኳን ደህና መጣችሁ። ሲፈን ማለት እንግዲህ እሷ ናት። ወይኔ ቆንጆ እንኳን ደህና መጣሽ። ዳዊት የት አለ? ዳዊት ስለወቅሽ ደስ ብሎኛል። ና እንጂ እኔም ደስ ብሎኛል።
ስምሽን እንደገና ራስሽ አስታውቂ። ሲፈን ሞገስ ይባላል። ሲፈን ሞገስ የኔ ቆንጆ ደግሞ እንዴት ታምራለች! ውይ ምን አለሽ? እሺ እንግዲህ ሲፈን ማለት እሷ ነው። ተዋወቃት። ተዋወቃት እንጂ ምነው ዝም አለ? ዳዊት እባላለሁ። ስላወቅኩሽ ደስ ብሎኛል። ሲፈን እባላለሁ። እኔም ስላወቅኩ ደስ ብሎኛል። በሉ ነይ ነይ፣ ምሳ ደርሷል። ነይ ነይ ቆንጆ። በቃ እየበላሽ ሌላ ነገር ይጨመር እንዴ? አረ ምን ይምጣልሽ? አረ ይሄ በቂ ነው። እሺ ብይ የኔ ቆንጆ ብይ። ብላ እንዳንተ ብላ እንጂ ምን ነው አንተ ፈዘዝክ እንዴ? የኔ ቆንጆ እስኪ እየበላን እስኪ ስለ ራስሽ አጫውቺኝ። ምን ላጫውቶት ማማ? ከከከ እኔ ናቱ ምን ነካሽ? ምን ነው ከእንግዲህማ ቤተሰብ ሆነናል። ቤተሰብ ነሽ እኮ። ሁለተኛ እንትን እንዳትዪ እሺ አልሚዬ፣ ምን ላጫውትሽ? በጣም ጥሩ። ለመሆኑ እድሜ ስንት ነው? በቅርቡ 23 ሞልቶኛል። 23? በጣም ቆንጆ እድሜ ነው። እኔ በአንቺ እድሜ እኮ ልጅ ወልጃለሁ። የመጀመሪያ ልጄን ወልጃለሁ። አሁን ናትዬ 5 ዓመት ይበልጥሻል። ጎረምሳው ደግሞ 2 ዓመት ይበልጥሻል። ናቲ ነው እንጂ ዳዊት እንኳን ብዙም አይበልጠኝም። 2 ዓመት ትንሽ ነው ብለሽ ነው? ምን አላት? አይ እናንተ ልጆች እድሜ እኮ ደህና ነገር ካልሰሩበት ቁጥር ብቻ ነው። እየበላሽ ይገርምሻል። እኔ ልጆቼ እንደው ያደጉ አይመስለኝ፣ እዛው ህፃን የሆኑ ነው የሚመስለኝ። ሰላም ናቲ፣ እንዴት ነህ? የሚገርም ሰርፕራይዝ አለ። ሄይ ዴቭ፣ እንዴት ነህ? ተመልከት። እኔ አላምንም። ሲፈን መሆን አለብሽ አንቺ። አዎ ነኝ። ናቲ ነህ? ያ ልክ ነሽ ሲፉዬ። ስላየሁሽ በጣም ደስ ብሎኛል። እኔም ስላየው ደስ ብሎኛል። ኦ ማይ ጋድ ማም ዳድ፣ በጣም ነው የምወዳችሁ። በጣም እኛም በጣም ነው የምንወድህ። በጣም ማም ዳድ፣ እንግዲህ እስክመጣ ሙሽሬን በደንብ ተንከባከቡልኝ። በሚገባ እንዳታስብ፣ ምንም ነገር እንዳታስብ። አንቀባርሬ ነው የማቆይልህ። አበባ የመሰለች ልጅ እጄ ገብታልኝ። ከእንግዲህ ጉድ መልካም እንዳታስብ፣ የተንከባከበን ነው። አንዴ እጄ ገብታለች። እሺ ማሚ፣ በቃ ስልኳን ላኩልኝና እደውልላታለሁ። ባይ ሲፉ፣ ስላወኩሽ በጣም ደስ ብሎኛል። እሺ በቃ እደውልልሻለሁ። እሺ ቻው። እኔም ደስ ብሎኛል። በቃ ባይ። መልካም ጊዜ ይሁንላችሁ ሲፉዬ። ባይ ቻው። ይገርም
አቤት። ሃይ። ሰላም። ምናልባት እኮ ያው የምትፈልጊው ነገር ካለ ብዬ ነው። አይ ለጊዜው ምንም ነገር የለም። አመሰግናለሁ። መልካም። ደህና ደሪ። ደህና ደር። ስፖርተኛ ነህ እንዴ? አንዳንዴ ለጤና ይንቀሳቀሳለሁ። አይ አሪፍ ነው። ለምን አሞክሪ? እሺ አንድ ነገር አስተውሽ። ምን? ልጅ እያለን ገመድ ሁለት ሆነን እንዘል ነበር። አስታወስኩኝ። እና አሁን ለምን አልሞክርም? ደስ ይለኛል። እንጋሽ ምን ነው ደከመሽ እንዴ? አይ ያው ቀን በቀን እንዳንተ ስለማልሰራ ነው መሰለኝ ትንሽ ደከመኝ። አይዞሽ፣ ቀስ በቀስ ትለምጂዋለሽ። እሺ እሺ። አሁን ሌላ ስፖርት እንስራ። እሺ። With you I don't ever feel calm. I can feel the sweat inside my palms. Play with me like cats and a string. You don't understand the pain it brings. ደህና አደርሽ? እንዴት አደረግሽ? እንዴት ነው? ጥሩ አረፍሽ? አዎ ጋሽ አርፌያለሁ። ተመቸሽ? አዎ በደንብ። ጥሩ። በቃ አሁን ከተማውን ወጣ ብለሽ ትጎበኛታለሽ። እሺ? ድሮ እንደምታውቂያት አይደለም። እሺ፣ ደስ ይለኛል። ተዘጋጅ። እሺ። ከየት ነው? የጧቷን ፀሐይ የሞኩ በዚህ እድሜ ፀሐይ። በል ልጅቷን ከተማውን ዞር ዞር እያልክ ታሳያታለህ። ደግሞ ወስደህ አጋጫለሁ። መጀመሪያ የትና ምን ማየት እንደምትፈልጊ ንገሪኝ።
እንጃ በአንተ ምርጫ። ኦኬ ዋው በጣም ደስ የሚል ነው። ቆይ ግን ቦታው ምንድን ነው? በደርግ ጊዜ ሶማሌ ኢትዮጵያን በወረረች ሰዓት የሀገራችን ህዝብ በታላቅ ጀግንነት ወጥቶ ተዋግቶ ሀገራችንን ከወረራ ነፃ ያወጡበት የመታሰቢያ ሐውልት ነው። ለኔ ደግሞ ትርጉሙ ከዛም በላይ ነው። ምንድን ነው? እስቲ ንገረኝ። አባቴ በልጅነቱ የወለዳት ታላቅ እህቴ እዚህ ጦርነት ላይ ተሳትፋ መስዋዕት ሆናለች። የእውነትህን ነው? አዎ፣ እኔም በፎቶ ነው የማውቃት። ዋው በጣም የሚገርም ነው። ለመጀመሪያ ጊዜ ሳይሽ ለምን እንደደነገጥኩ ታውቂያለሽ? አላውቅም። ለምንድን ነው? እህቴን ስለመሰልሽኝ። መልኳም ደግሞ ልክ እንዳንቺ ነው። እህትህን አስታወስኩህ? አዎ፣ አጋጣሚው በጣም ይገርማል። ለማንኛውም ግን ለሀገር ፍቅር መስዋዕት የሆነች እህት ስላለች በጣም እድለኛ ነህ። በጣም ሁሌም ትዝታዬ ውስጥ አለች። እኔ የምልህ እዛ ጋር ያሉትስ ምንድን ናቸው? እነዛማ ታዲያ እነዚህ ፎቶዎች እነማን ናቸው? በጦርነቱ ወቅት ኢትዮጵያን ያገዙ የኩባ ወታደሮች ናቸው። ኦ የውጭ ኃይሎችም ተደርበው ለኛ ተዋግተዋል ማለት ነው? አዎ፣ እውነተኛ ወዳጅነት እኮ ድንበር ተሻጋሪ ነው። ያው ልክ ነህ። ከልብ የሚወድ ሰው ሲኖር ለምሳሌ እኔ ሰው ስወድ የእውነቴን ከልቤ ነው። በጣም ደስ ብሎኝ ነው ያልኩት። እውነትሽን ነው? ያ የምሬን ነው። የእውነት ደስ ስላለሽ በጣም ነው ደስ ያለኝ። የሌላ ሰው ደስታ ያስደስትሃል ማለት ነው? በደንብ ነው እንጂ የሚያስደስተኝ። በሰው ደስታ መደሰት እኮ ትክክለኛ የሰውነት መገለጫ ነው። ታውቃለህ ግን ዴቭ፣ አንዳንድ ጊዜ አንዳንድ ሰዎችን ምን አለ ቀድሜ ባወቅኳቸው ብለህ ትመኛለህ።
እና ምን? እናማ አንተም እንደዛ አይነት ሰው ነህ። እኔም ለመኖር የሚያጓጉ ሰዎችን ስተዋወቅና ስቀራረብ በጣም ነው ደስ የሚለኝ። ልክ ምን? እንዳንቺ። አንተ እዚሁ ተሞጋገስን እኮ። ያውም በግልጽና የምር ነዋ። እኔ የምልህ ግን ዴቭ፣ ለምንድን ነው ዳዊት የተባልከው? ምናልባት ጎልያድ የሆነ ችግር ካለ ይጥልልናል ብሎ ነው መሰለኝ አባቴ ያወጣልኝ። በጸብ በጦርነት ምናምን? አይ ከተገኘማ በፍቅርም ለመጣል እንሞክራለን። በዚህ ጊዜ በፍቅር የሚወድቅ ይገኛል ብለህ ነው? ይኖራል። ፍቅር በባህሪው ያላንኳኳው የሰው ልብ አይነት የለም። የጀነራሉን ብትይ፣ የንጉሱን ብትይ፣ የጥበበኛውን፣ በቃ ምን አለፋሽ ያልነካካው ልብ የለም። ይልቅ ቤት ከመሄዳችን በፊት የሆነ ቦታ ልውሰድሽ። እንዴ? ከዚህ በኋላ የት ነው እባክህ? ዋው! እንዴት ደስ የሚልና ከፍ ያለ ቦታ ነው። አንተ ወደድሽው? በጣም እርግጠኛ ነኝ ሁሉም የከተማው ነዋሪ ይህን ቦታ የሚያውቀው አይመስለኝም። እውነትሽን ነው። ሁሉም አያውቀው፣ አንዳንዶቻችን ብቻ ነው የምናውቀው። ኦ፣ እዚህ ትመጣለህ ማለት ነው? አዎ እመጣለሁ። ግን እዚህ ስመጣ ምን እንደሚሰማኝ ታውቂያለሽ? እንደዚህ ተራራ ከፍ ያለ ልብ እንዳለኝ ነው የሚሰማኝ። እንዴት? አልገባኝም። ጀግኖች ብቻ ሊደርሱበት የሚችሉት ልብ እንዳለኝ ይሰማኛል። ለራስህ ያለ ግምት ከፍ ያለ ነው እባክህ። መሆንም አለበት። እሺ ይሁንልህ። እኔ የምልህ ግን እዚህ ተራራ ልብህ ላይ ልደርስ የቻለች አንዲት ጀግና ሴት ተገኘች እንበል። ምንድን ነው ሽልማቷ? በታማኝነትና በእውነተኛ ፍቅር ልቤ ቅልጥ ይለላታል። የምርህን ነው? የምታወራውን ትኖረዋለህ? እዚህ ምድር ላይ ስኖር ዳዊትን እኮ አንድ ጊዜ ነው የምኖረው አይደል? ያው ለዛ ፍቅርንም የእውነት ኑሬ ነው ማለፍ የምፈልገው። ያ ማለት ግን እዚህ ተራራው ልቤ ላይ መድረስ የምትችል ሴት ወደ ህይወቴ ስትገባ ነው። በዛች ሴት ገና ካሁኑ ቀን ነው። ብቻ እንደ መሻትህ ይሁንልህ። አሜን ሲፉዬ። ምን ነው ሲፉዬ ያልከኝ እኮ አልኩ እንዴ? አምልጦኝ ነው። እንኳንም አመለጠኝ። ምን ችግር አለው? አንድ ጥያቄ ልጠይቅሽ ነበር። ምን? ነፃነትሽ ነፃነትን የሚሰጥ ልዩ ባህሪ ያለሽ ሴት ትመስያለሽ። ያው ሁሉም ነገር እኮ ያለው በነፃነት ውስጥ ነው። እንዴት? ለምሳሌ ሰላምህን የምታጣጥመው በነፃነት ውስጥ ነው። ጤንነትህንም ቢሆን እንደዛው። ብቻ ነፃነታችን እግዚአብሔር የሰጠን ብርቱ ሀብታችን ይመስለኛል። እሱስ ልክ ነሽ።
ሰው ያለ ነፃነት ምንም ነው። ያ የትኛውንም ሀገር ታሪክ ወደ ኋላ ሄደህ ስታይ ለነፃነት ብዙ ዋጋ እንደተከፈለ ትረዳለህ። እኔ የምልሽ እኔና አንቺ ከዚህ በፊት እንተዋወቃለን እንዴ? አረ በፍጹም። ለምን እንደሱ አለ? አላቅም። የሆነ ረጅም ጊዜ የማቅሽ አይነት ስሜት እየተሰማኝ ነው። ምናልባት ቶሎ ስለተግባባን ቶሎም ስለተቀራረብን ይሆናል። እሱስ ልክ ነሽ። እኔ የምልህ ለምን ወደ ፋውንቴኑ ቀረብ ብለን አንዝናናም? እሺ፣ ግን እቺን እንጨርስና እንሄዳለን። እሺ። ምን እያሰብክ ነው? ምን እየተሰማ ነው? በአንቺ መምጣት ከቤተሰቦቼ የበለጠ እኔ ደስተኛ እንደሆንኩኝ። ታዲያ ያንተ ደስታ እንዲቀጥል ሲባል እኔ ሁልጊዜ እዚህ መምጣት አለብኝ ማለት ነው? በሚገባ። እንዴ ለምን? እኔ ብቻማ መሆን የለብኝም። አንተም እኛ ጋር መምጣት ይኖርብሃል። የት? አዳማ? እንጂ እሺ መጣው ይባል። ምን ታሳየኛለሽ? ምን ታስጎበኝኛለሽ? ተወልጄ ያደግኩበትን ሰፈር፣ ከዛስ? የተማርኩበትን ትምህርት ቤት፣ ከዛስ? ብቻ አንተ ለመምጣት ያብቃህ እንጂ እኔ ማላስጎበኘህ ቦታ አይኖርም። እንደዛ ከሆነ በቶሎ ነው የምመጣው። የምርህን ነው? የምሬን ነው። ደስ ይለኛል። ሄሎ። ሰላም ሲፉ፣ ናቲ ነኝ ከጀርመን። ሄይ ናቲ፣ እንዴት ነህ? አይገርምም፣ ቁጥሩን እንዳየሁት አንተ ትሆናለህ ብዬ ገምቼ ነበር። ትንሽ ስራ በዝቶብኝ ነው ለመደወል የቆየሁት። ሶሪ በጣም። ችግር የለውም፣ አትጨነቅ፣ እረዳሃለሁ። እና እንዴት ነው የጉዞ ዝግጅት ምናምን? ጥሩ ነው። ያው ረዘም ላለ ጊዜ ስለምመጣ ነገሮችን ቦታ ቦታ ላሲዝ ብዬ ነው። አሪፍ አደረክ። እና ግን የማግዝህ ነገር ካለ ዝግጁ ነኝ። እሺ? ኦፍ ኮርስ ይኖራል፣ ግን እዚህ ሳይሆን እዛ ስመጣ። እንደዛም ቢሆን አለው፣ ዝግጁ ነኝ። ገና ሳንገናኝ ተግባቦትሽን ወድጄልሻለሁ ሲፉዬ። ስትመጣ ደግሞ በደንብ ታየዋለህ። አሁን እንደውም የበለጠ ጓጓው ለመምጣት። ታዲያ ስራዬ ምን ሆነና? እኔን ማጓጓት ነው አይደል? ከተሳካልኝ ነው። እውነት ለመናገር እየተሳካልሽ ነው። ደግሞ በሰዓት ቤተሰቦቼ ጋር ስላለሽ ደስ ብሎኛል ሲፉዬ። እኔም በጣም ደስ ብሎኛል። ቤተሰቦችህ አሪፎች ናቸው። በተለይ ደግሞ በተለይ ማን አልሽኝ? በተለይ ጋሽ መልካሙ በጣም ጥሩ አባት ናቸው። ያ ፋዘር ስለኔ አብዝተው የሚጨነቅ ውድ አባቴ ነው። እውነት ለመናገር ጥሩ አባት ናቸው። እድለኛ ነህ እንደዚህ አይነት አባት ስላለ። ሲፉ ምን ሆነሽ ነው? ከዚህ በኋላ የሁለታችንም አባት ነው የሚሆነው። ተይ እንጂ። እንዴ አግኝቼ ነው። በጣም ነው እንጂ ደስ የሚለኝ። በይ ብዙ አላይዝሽ፣ ደህና ደሪልኝ። ነገ እደውልልሻለሁ። እሺ በቃ መልካም ጊዜ ይሁንልህ። አንተ አንድ ቤት ውስጥ ሆነን ትደውልልኛለህ? ምን ላርግ ብለሽ ነው? ደግሞ ስልክሽ ለረጅም ሰዓት ተይዞ ነበር። አዎ ወንድምህ ደውሎ እያወራሁት ነበር። ነው እንዴ? እና ምን አለ? ቤተሰቦቼን ወደድሻቸው ወይ እንዴት ናቸው አለኝ። እና አንቺ ምን አልሽው? አዎ ወድጃቸዋለሁ። በተለይ ደግሞ አምልጦኝ ዳዊት ልለው ነበር። አንቺ የምርሽን ነው? አዎ ግን ሊያመልጠኝ ሲል መለስኩት። ምን ነው ደነገጥክ? ግን ኧረ እኔ አልደነገጥኩም። እሺ እና አሁን ለምን እንደደወልክ ንገረኛ።
ከመተኛቴ በፊት ከቻልሽ አይንሽን ማየት ፈልጌ ነበር። እንዴ ቀኑን ሙሉ ስታየኝ አይደል እንዴ ያልከው? ሲፎ ለምን እንደሆነ አላውቅም፣ አሁንም ላይሽ ፈለግኩ። የምርህን ነው? አዎ። እሺ በቃ ና። እሺ ክፍት ነው። ምን ነው በረሽን ሳዘጊ ነው እንደምትተኛው? አንተ ትመጣለህ ብዬ ክፍት ነው ያደረኩት። አይኖቼ አንቺን ማየት ተሰኝተው ነው የመጣሁት። ይኸው አጠገብህ አይደለም? እስኪ በቃ አንድ ነገር ግልጹን ልንገርሽ። ምን? ሌሊቱን ሙሉ ሳይሽ ባድርም አይበቃኝም። ሌሊቱን ሙሉ ልታየኝ አትችልማ? ለምን? እንቅልፍ የሚባል ነገር አለ። እሱስ ልክ ነሽ። አሁን መተኛት ያለብን ሰዓት ይመስለኛል። ደህና ደሪ። እሺ ደህና ደሪ። ደህና ደሪ። አንዬ እንዴት አደርሽ? የኔ ቆንጆ እንዴት አደርሽ? ደህና አደርሽ? ደህና ይመስገን። ምን ነው በጧት ተነሳሽ? እቤት ውስጥ እኮ ስራ ካለ ላግዝ ብዬ ነው። ወይ አንቺ እኮ የቤቱ እንግዳ ነሽ። እረፍት አድርጊ እባክሽ። እንዴ እንግድነቴማ አብቅቷል። በቃ አሁን እኮ የቤቱ ቤተኛ ሆኛለሁ። ይልቅ እሱንም ቢሆን ላግዝሽ ስጪኝ። ግድ የለም እኔ ይሄንን እንደጀመርኩ ልጨርሰው። ሌላ ቀን ታግዥኛለሽ። እንዴ ዛሬ መስራት እየቻልኩኝ ለምንድን ነው ለሌላ ጊዜ ቀጠሮ የምንሰጠው? ደግሞ አንቺን ብትሆኚ የልጅሽ ሚስት የሆነችውን ሴት ሙያ ማረጋገጥ ይኖርብሻል። እሺ ካልሽ እንግዲህ ምን ይደረጋል? ስራ። እሺ ሙያዬን አሳይሻለሁ። እሺ ተመስገን።
እኔም ምልሽ ሲፈን እንደው ይሄን ሙያ ከየት ተማርሽ? በልጅነቴ ከአያቴ ጋር ነው ያደግኩት እና እያንዳንዱን ሙያ እሷ ናት ያስተማረችኝ። በጣም ጎበዝ ነሽ። ልጄ እድለኛ ነዋ። ግን ቆንጆና ባለሙያ ሚስት በማግኘት። እውነት ግን አልምዬ ቆንጆ ነኝ? ያው ልቀም ቢያንስ ቆንጆዬ። አመሰግናለሁ አልምዬ። አንቺም እኮ መልክሽ አሁንም ድረስ ያማረ ነው። ምን አምራለሁ ብለሽ ነው? ውጣ ውረዱ፣ ትዳሩ፣ ሁሉ ነገር ጨርሶኛል። የኔን ነገር ታዩ። ኧረ አልምዬ ደግሞ አሁንም ቢሆን ጥሩ ላይ ነሽ። እና ሌላ ምንም አግዝሽ ነገር አለ? እሺ እሱን ጨርሽና ደግሞ እንጀራ እንጋግራለን በነካጅሽ። እሺ አልምዬ ደስ ይለኛል። ትናንት እርምህን ይዛት ብትወጣ አቧራ ባቧራ አረጋታል እንዴ? እንግዳችንን አዲስ አበባን አስጎብኛት አላችሁኝ። ያልወሰድኳት ቦታ የለም። ለዛ እኮ ነው አባዬ። እና ደስ አላት? ደስ አላት። እንደ ሕፃን ልጅ ነበር ስትቧርቅ የነበረው። በጣም ደስ ብሏት ነበር። እሰይ ደግ። መቼም ለወንድምህ እንዲህ ማድረግህ ጥሩ ነው። እሱም ደግሞ ሎተሪ ወጣለት። እድሜ ለአንተ ይበል። እድለኛ ነው። እቺን የመሰለሽ ቆንጅዬ ልጅ አገኘ። አባዬ ለኔም ግን እንደ ሲፈን አይነት ቆንጅዬ ሚስት መቼ ነው የምታመጣልኝ? ምን ነው ሐሳብህን ቀየርክ እንዴ? የቱን ሐሳብ? በራሴ ምርጫ ወድጄ ነው የማመጣው አላልክም እንዴ? አሁን ላይ ሳስበው ከኔ ምርጫ ያንተ ምርጫ ይሻላል። በል እዛው ራስህን ቻል። ናቲም እኮ እድሜ በመግፋቱ ሳያገባ አንድ ነገር እንዳይሆን ብዬ ነው እኔም እንደዚህ ጣልቃ የገባሁት። በቃ ሁሉም ነገር ለሱ ነው አይደል? እዚህ የሚደረገው ለኔ ሲሆን በቃ አይደል እንዴ? ምንድነው የምትለው? አንተስ ቢሆን እንደ ልጅ እዚህ ቤት ምን ጎሎብህ ያውቃል? እንደ ሲፈን አይነት ቆንጆ ሚስት። እንደ ሲፈን አይነት ሲፈን ብቻ ናት። እሷም የናቴ ናት። እሺ ይሁን። አባዬ አንድ ጥያቄ ልጠይቅህ። ምን እንደምጠይቀኝ? ምን? ቆይ ትዳር ያለ ፍቅር ይሆናል እንዴ? አብሮ በመኖርና በመላመድ ውስጥ ፍቅር ይመጣል። ይመጣል? ከትዳር በኋላ ነው እንዴ ፍቅር የሚመጣው? ቆይ አንተ ምንድነው ሐሳብህ? ሐሳቤማ ትዳር ያለ ፍቅር የልጅነት የቃቃ ጨዋታ ነው። ይሄ በቃ ጠዋት ተገንብቶ ማታ እንደሚፈርሰው። ይሄን የህፃን ስሜትና አስተሳሰብ ወደ ጎን አድርገውና ልብ ብለህ አዳምጠኝ። ብዙ ጊዜ ብዙ ሰዎች ሞትኩልሽ የተባባሉ 3 እና 4 ከዛም በላይ ዓመት ኖረው ሲፋቱ ወይም የሚፋቱት እውነት በመካከላቸው ፍቅር ጠፍቶ ነው? አየህ፣ ፍቅር ብቻውን ትዳርን ገንብቶ አያቆይም። ጥበብ ያስፈልጋል። ጥበብ ደግሞ ከብዙ ኑሮና ልምድ የሚቀዳ ነው። እዚህ ቤት ውስጥ ሌላ ባለሙያ ገብቷል? ይቻት አዲሷ ባለሙያ። ኧረ አልምዬ ተይ እንዴ! አብረን አይደል እንዴ ሰራ ነው እንዴ? ገና ስጀምር ነው የተቀበለችኝ። ራሷን የተሰራችው ጎበዝ ነች። ለማንኛውም እጅ ያስቆረጥማል ብለናል። እኔማ ናትዬ ሲመጣ ይሄን እጅ የሚያስቆረጥም ሙያሽን እስኪ ቀምስልሽ ነው የቸኮልኩት። አታስቢ አልምዬ፣ በደንብ ተዘጋጅቼ ነው የምጠብቀው። አዎ በደንብ ነው መዘጋጀት። እኔም እኮ የልጆችን እናት ከውበቷና ከጸባዋ ባሻገር ሙያዋን አይቼ ነው ያገባሁት። እሱስ ወደህን ስለምትወድ ነው። ወንድ ልጅ ሆዱን ይወዳል የሚባለውን አባባል እውቅና መስጠት ፈልገሽ ነው እንጂ እኔ ከወዴ በላይ በጣም ነው የምወድሽ። ዳዊት እየሰማ ነው። ከወዴ በላይ ወድሻለሁ እያለኝ እኮ ነው። ለምን ዋሻለሁ? ግጥም አድርጌ አስበልጬ ነው የምወድሽ። እኔ እወድሃለሁ ልክ እንደ ድሮ እንደ ልጅነታችን። ናስቲ ብላልኝ የኔ መልካም እና ተመልካም እኮ ነህ አንተ። ሲላጉርስ የኔ ውድ የኔ ፍቅር። ወይኔ ደስ ስትሉ። እኔም ልክ እንደዚህ ከሆዱ በላይ የሚያፈቅረኝን ባል ነው ማግባት የምፈልገው። ምን ነው
ነው? ምን ሆነሃል? የሆነ ግጥም አይቼ በቃሌ ይዤ ልልልሽ ነው የመጣሁት። ምን አይነት? ምን ያስቸኩልሻል? ልላደር? እሺ በልልኝ። እንዳታረጅብኝ፣ እንዳትሞችብኝ፣ ቶሎ እንዳታልቂብኝ ስለምሳሳልሽ እድሜን ገዛውልሽ፣ ጊዜን አቆምኩልሽ። ደግሜ ደግሜ አሁንም አሁንም እንድመለከትሽ በልቤ ዙፋን ላይ ዘላለም ላኖርሽ። በጣም ደስ የሚል ግጥም ነው። አመሰግናለሁ። ሲፉ ሳይሽ ለምን እንደሆነ አላውቅም፣ ደስ የሚል ስሜት ይሰማኛል። እኔም ብለህ አታምነኝ። እውነትሽን ከሆነ ለምን አላምንሽም? እውነቴን ነው። ግን ምን? ማን ነው? እኔ ላይ ሲፈን ክፈችልኝ፣ ለአንድ ጉዳይ ፈልገሽ ነበር። አቤት ጋሼ። ምን ነው በሩን ለመክፈት ዘገየሽ? ተኝተሽ ነበር እንዴ? አዎ ማለቴ ልተኛ ነበር። ይቅርታ እንግዲህ ከረበሽኩ። አንድ ጉዳይ ላውራሽ እኮ ብዬ። ምን? እዛ እናውራ ወይስ ውስጥ እናውራ? እሺ እርሶን ደስ እንዳሉት። እሺ እዚህ እናውራ፣ ጊዜ አልወስድብሽ። እሺ 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 እሺ። እዚህ ይሻላል። ልጄ ናትናኤል ነገ ሊመጣ ነው። የምሮትን ነው ጋሼ? አዎ ቅርብ ሰዓት ነው ደውሎ የነገረኝ። እንግዲህ በሰላም ይምጣና በደንብ አድርገን እንቀበለዋለን። አዎ በደንብ አድርገን እንቀበለዋለን። ግን አንዳንድ ነገሮች ላማክርሽ ነው የመጣሁት። ስለምን? ያው ልጄ ናቲ እንግዲህ አብዛኛውን እድሜውን ባህር ማዶ ስለቆየ ያው ከባህሉ ከወጉም ጋር ትንሽ የሚጋጭ ነገሮች አሉበት እና አንዳንዴ አደናጋሪ የሆኑ ነገሮች ሲፈጸም ስታይ በመቻቻል እንድታልፊው እሱን እንድነግርሽ ነው የመጣሁት። ችግር የለውም ጋሼ፣ የቻልኩትን ሁሉ አደርጋለሁ። እሰይ እሰይ፣ ተባረኪ ተባረኪ። እንቅልፍሽንም ጊዜ ወሰድኩብሽ። ልሄዳችሁ ረፊ። እሺ በቃ ተባረኪ። እሺ ተባረኪ። እሺ ወንድምህንም ወደው ይመስላል? ምናልባት ማለት ከሱ አስቀድመሽ የወደድሽው ሰው ከሌለ ልትወጂው ትችያለሽ። ፍቅር ያለ ቦታው ግን ምንድን ነው? ፍቅር ያለ ቦታው እሾህ እንደበዛበት ውብ ጽጌረዳ አበባ ነው። ከምትደሰችበት አበባው የበለጠ የምትሰቃየው በእሾሁ ነው። ታውቃለህ፣ ከኔ ይልቅ አንተ እድለኛ ነህ። ለምን? ለማፍቀርም ሆነ ለማግባት ግድ የለብህም። በነፃነት ዓለም ያሻችህን የማፍቀርም ሆነ የማግባት ሙሉ መብት አለ። አንቺስ? እኔማ ታጠሪያለሁ። በአባትህና በአባቴ ቃል ኪዳን ልቤ ገደብ ተበጅቶለታል። እንደፈለግኩ መሆን አልችልም።
ኦ ማይ ጋድ ዳድ እንዴ ቆይ መቼ ነው አዲስ አበባ እንደዚህ ቆንጆ ከተማ ሆነች? ወደድካት? በጣም ዳድ you know ምዕራባውያን እኮ ከሚኮሩባቸው ነገሮች አንዱ የከተሞቻቸው ውበት ነው። በቃ ሸገርም ልክ በየሚዲያው እንደምናያት የምር ውብ ሆናለች ማለት ነው። በማታ ደግሞ የበለጠ ድምቅ ትላለች። እንዴ በቀንም በለው በማታ ሸገርዬንማ በደንብ ነው ማጣጥማት በደንብ ይኸውልህ እስኪ ደክመና እስኪ ሰለች ድረስ በደንብ አድርጌ ነው ኖ ዳድ ኖ መቼም ሰለቸኝ አይመስለኝም መቼም። እኔ ምለው ዳድ ሲፉዬና ማምዴ ሊቀበሉኝ አልመጡም። እነሱ እኛን ወደዚህ ልከው ቤት ውስጥ ጉድ እያሉ ነው። ሪሊ ዳድ ታውቃለህ ሲፉዬን እስካያት እንዴት እንደጓጓው አትጠይቀኝ። እሷስ ብትል አንተን ለማግኘት እንዴት ስፍስፍ እንዳለች። ሪሊ ዳድ yes እንዴ እና ዳር እንጠብቃለን። እዳልኝ እንጂ ይኸው ኧረ እዳልኝ። እሺ ሸገር እንኳን መጣሁብሽ ሲፉዬ እናቴ። ዳዲ ኧረ ንደው እንጂ ዳድ ይኸው ሲፉዬ እናቴ ይኸው I'm coming ሲፉ። መተናል እንዴ ናትዬ ኦ ማይ ጋድ ዳድ ሲፉዬ ማለት እቺ ነች? ሲፈን ማለት እሷ ናት። ኦ ማይ ጋድ ዳድ አባቴ ባቶን ይቆጨኝ ነበረ። ወደድካት? ሲፉዬ ማይ ስዊት ቀስ ቀስ ረጋ ወደድካት? በጣም ዳድ በቃ ትክክለኛዋ ሚስቴ ይቺ ነች። ወራታውን ትከፍላለህ። እሺ ኦ ማሚዬ ኦ ሶሪ በቃ አንተም ከጉዞ ስለመጣ ስለደከመ የተዘጋጀውን ቀመስመስ እናክ። እሺ እሺ እንዴት ናችሁ? ዛሬ ይዤላችሁ የመጣሁት በአሜሪካ ኒውዮርክ የሚገኘውን ሀበሻ ወርቅ ቤት ነው። በመላው ዓለም ላይ የምትገኙ የሀበሻ ወርቅ ቤት ደንበኞች ከኛ ስትገዙ ያላችሁበት ሀገር መላክ እንችላለን። በሚፈልጉት ልኬትና ቅርጽ ትዕዛዞን እንቀበላለን። ከ3 ወር እስከ 6 ወር የሚሆን የክፍያ ስርዓትም አዘጋጅተንልዎታል። ለጠ መረጃ አሜሪካ ኒውዮርክ ስቶር ስልካችን ላይ ይደውሉልን። እናመሰግናለን። ሀበሻ ጁዌለሪስ። ሴቶች እንግዲህ እንደሚሆን አድርጉታ። አዎ እሺ እሺ እንዲህ ወይ እሺ እሺ ናቲ አይዞህ እንደ ምግብ የምትርብ ልጅ ናት። አንቻሽ Oh shit! Who makes this? እንዴ ናቲ shit! ምን ሆነብህ? አልተመቸም እንዴ? የሆነ አንቴስለስ የሆነ ምግብ ነው። አይ ቲንክ ከዚህ በላይ መብላት ያለብኝ አይመስለኝም። ውይ በሞቴ ምን ነው ሲፉ ነች እኮ የሰራችልን። whatever ማ
እንዴ ከዚህ በላይ መብላት ያለብኝ አይመስለኝም። ብዙም አልተመቸኝም። ከዚህ በላይ እንዴት ይጣፍ? በጣም የሚጣፍጥ ምግብ ነው። የእሷን ምግብ ስለምትበላ እድለኛ ነህ። ኦኬ እስኪ ረጋ በል። ከመንገድ ስለመጣ ትንሽ ደክሞ ይሆናል። እስኪ ረጋ በልና ቀምሳ አጣጥም። አያይ ይቅርበት፣ በቃ ካልተመቸው ይቅር። You are right ሲፉዬ፣ you are right። እሺ አንቺ ነሽ የተረዳሽኝ ሲፉዬ። በቃ በዚህ አጋጣሚ ተዘጋጃጅና ቆንጆ በቃ እንዳንቺ ውብ የሆነ ራት ጋብዝሻለሁ። እሺ እኔም ሻወር ልውሰድና ትንሽ እረፍት ላድርግ። ዲያዝ በቃ እናንተ ከተመቻችሁ ብሉ። እሺ ጋድ Oh, Dad, my family. Woo! Oh, my brother. Oh my God. Dad, ምን ነካ? ምን መሆንህ? ምን አደረኩ ዳድ? እንዴ እያሳቀካት እኮ ነው። አንተም ብላ እኮ ነው ከክፍለ ሀገር የመጣችው። እንዴ እና ታዲያ በጣም ነው ደስ የሚለው ዳድ። በጣም አሪፍ ነው። ምኑ ነው አሪፍ? አንተ እኔም ብላ ከክፍለ ሀገር ድረስ መምጣቷ ነው ዳድ። ምን ሆናል? በማወቅም ይሁን ባለማወቅ አስቀይማታል። ይቅርታ አትለት። ኖ ዳድ፣ ኖ ዳድ። ቆይ ምን አደረኩና ይቅርታ የምጠይቀው? ተነገርኩ። በቃ ትእዛዝ ነው። ይቅርታ በላት አልኩ፣ በላት። ኦኬ አውል ትራይ። አድርገው አልኩ፣ አድርገው። አውል ትራይ። Come on, Dad. እናቴ ምንድን ነው? ምን እያደረግክ ነው? ይቅርታ እየጠየቅኩሽ ነው። ይቅርታ? ለምኑ? ደግሞ እንደ አይነት ይቅርታ አለ እንዴ? ነው ሲፉዬ፣ ለቅድም ምግብሽን በዛ ልክ ማጣጣል አልነበረብኝም። አይ ችግር የለውም። እኔ አልተቀየምኩም እኮ። ካልተቀየምሽኝ ዞሪና ከፊኛ። እሱን ማድረግ ተገቢ ነው ሲፉዬ። ምን ሆነሻል? የወደፊት ባልሽ እኮ ነው። እሱን አውቃለሁ እኮ ከፊኛ። ዋው ቅፍሽ ይሞቃል። እሺ አሁን አመንከኝ እንዳልተቀየምኩ? ሲፉዬ እንደዚህ መታቀፍ በጣም አምሮኝ ነበር። እናቴ ግን እውነት ወደኸኛል? በጣም ሲፉዬ፣ እንደውም በፍጥነት ላገባሽ እፈልጋለሁ። አይ እንደዛማ አይሆንም። ትንሽ ጊዜ ወስደን መግባባት አለብን። ጊዜ ወስደን? እንዴ ሲፉዬ ምን ሆነሻል? ምንም ጊዜ መውሰድም የለብንም። ጊዜ እኮ ወርቅ ነው። ትዳርም ቢሆን ክቡር ነው። እንዲሁ ዝም ብለን ብቻ ዘው ብለን ልንገባበት አንችልም። በነገራችን ላይ ሲፉዬ፣ አንቺን የመሰለሽ ቆንጆ የወደፊት ሚስቴና የልጆቼ እናት ልትሆን ስለሆነ እንዴት ደስ እንዳለኝ አትጠይቅኝ። ጥሩ ባልና ለልጆቹ ጥሩ አባት መሆን ከቻልክ ነው። በደንብ ነው የምሆነው። እንዴ በደንብ ነው የምሆነው። ግዴታ እኮ ነው ሲፉዬ። ሳይ ግን ትንሽ ነገር ያስደስታል በል። አዎ በእርግጥ ትንሽ ለምንም ነገር ምንም ለመሆን ቅርብ ነኝ። ትንሽ ግን ስሜቴነት ቢጤ ታጠቃኛለች። እሷን አልክድም። እሱን ጥቃት በጋራ እንከላከላለን። አፌ ቁርጥ ይበልልሽ ሲፉዬ። ውይ በቃ እኮ ሚስት ለባሏ ዘውድ ናት የተባለው ለዚህ ነው። ዘውዴ
ካንተ ግን ታላቅ የሚመስለው ወንድምህ ነው ልበል? ውይ ሲፉዬ ቁመቱን አይተሽ ነው አይደል? ይኸውልሽ ዳዲ ሲነግረኝ በልጅነቱ ሸበቆጦ እኮ እንደዚህ የረዘመው ሸበቆጦ። እድሜ ግን ስንት ነው? ምን ነው እድሜ ነው ያልሽኝ? አዎ እንደ ዘመኑ ሴቶች እድሜያቸውን ሲጠየቁ እንደሚበረግጉት ፈራህ እኮ። ኧረ አልፈራሁም። ኧረ ግን ይኸውልሽ ሲፉዬ እኔ ትክክለኛ እድሜን የምናገረው ስሰክር ብቻ ነው። ሲፉዬ እስቲ አስክሪኛ። ስካር እኮ ራስን ያስረሳል። እኔ አልወድም፣ በጣም ነው የሚያስጠላኝ አይደል? ዋው ሲፉዬ በጣም አምሮብሻል። በጣም ያው እንግዳውን ለማስደሰት ብዬ ነው። ኦ ቴንክ ዩ በጣም ቴንክ ዩ። እኔ የምልህ ከቤት ምግብ ይልቅ የውጭ ምግብ ይመችሃል በል? ያ አክቹሊ ውጭ ስለሆነ ብዙ ጊዜ የኖርኩት የውጭ ምግብ ይቀናኛል። ለምንድን ነው ግን ማግባት የፈለከው? ቆንጆ ጥያቄ አመጣሽ። ታውቂያለሽ ሲፉዬ ጓደኞቼ እንዳለ አግብተው ወልደዋል። ነው ብቻዬን ቀረሁ። በዛ ላይ ቤተሰቦቼ ይሄ አግባ ውለድ ወግ ማድረግ አሳየ ምናምን የሚሉት ነገር አለ። ጠዋት ማታ እንዳለ ጭቅጭቅ። በዛ ላይ ደግሞ እኔም አግብቶ መውለዱ ሳይሻል አይቀርም ብዬ አስባለሁ። ለትዳር ዝግጁ ነኝ ብለህ ታስባለህ? ማለት ሲፉዬ ጥያቄው ግን አልገባኝም። እስቲ ግልጽ አድርጊ። ማለቴ ባል መሆን የምትችል ይመስላል? አይ ቲንክ ሶ። ግን ለምን ጠይቅሽ? ያው ብዙ ወንዶች ማግባት ይፈልጋሉ እንጂ ባል መሆን እንዴት እንዳለባቸው አያውቁም። ባልነት ደግሞ ትልቅ ኃላፊነት ነው። ታውቃለህ አይደል? ኧረ አላውቅም። እስቲ አንቺ ንገሪኝ ሲፉዬ። ባልነት ትልቅ ኃላፊነት ነው። በዚህ ትልቅ በሆነ ኃላፊነት ውስጥ ደግሞ ለእውነተኛ ፍቅር ተጋዳይና መስዋዕትነት ይጠይቃል። ታውቂያለሽ ሲፉዬ ይህንን ነገር አላውቅም ነበር። አሁን ግን እድሜ ላንቺ ይኸው አወኩ። በዚህ አይነትም አንቺ ገና ብዙ ነገር ታስተምርኛለሽ። እየበላሽ ሲፉዬ። ከዚህ በፊት የፍቅር ህይወት ነበረ? በጣም ብዙ ሲፉዬ። ጥቁር ብቲ፣ ነጭ ብቲ፣ አጭር ብቲ፣ ረጅም ብቲ፣ ጠይም ብቲ፣ ኧረ ስንቱን ልዘርዝርልሽ። እንዳለ እንደ ካልሲ ስቀያየራቸው የኖርኩት ሲፉዬ። እና በህይወትህ ተደጋጋሚ ከሆኑ ሴቶች ይልቅ ይህ ነው ብለህ የምታወራለት የፍቅር ህይወት የለም? ባይዘዌ እኔ ፍቅር አለ ብዬ አላምንም። ጀስት ፊሊንግ ነው ያለው። ፊሊንግ ደግሞ ሲፈልግ ይመጣል፣ ሲፈልግ ይሄዳል። አለቀ። እኔ እናንተ ግን የምንግባባና የምንጣጣም አይነት ሰዎች እንመስላለን? ኦፍኮርስ ሲፉዬ ምን ሆነሻል እንዴ? ተመልከች እስቲ፣ ሁለታችንም ወጣቶች ነን። በዛ ላይ ሁለታችንም ዘመናዊ መሆናችንና ለትዳር መፈላለጋችን እንደምንጣጣም ያስታውቃል። እንግሊዝኛም ነገር ደግሞ እንዳየሁት ትሞካከሪያለሽ። የተማርሽ ትመስኛለሽ ሲፉዬ። ማይ ስዊት። ከኔ ማወቅ የምትፈልገው ነገር ካለ ጠይቀኝ። ሲፉዬ ሲፉኮ አር ዩ ቨርጂን?
አዎ። ሪሊ የምርሽን ነው ሲፉዬ? አዎ። ለምን ብዬ ዋሻለሁ? ድንግልናዬ እኮ ክብሬ ነው። ዋው ሲፉዬ፣ ነው አሁን የበለጠ ተመቸሽኝ ሲፉዬ። ግን እንዴት ነው? እኔስ እንዴት ነው? አልተመቸውሽም? ያው ይሄ ነው ብዬ በአንድ ቀን በእርግጠኝነት መናገር አልችልም። ሲፉዬ እመኝ፣ የምር እመኝ። ገና በደንብ ስታውቅኝና አስቀርቢኝ በፍቅሬ ክንፍ ነው የምትይኝ። እንዲህ ነው የምትይኝ። በእናትሽ እስኪ እናያለና። ሩምሽ ደግሞ በጣም ታምራለች። ያ ቤተሰቦች ናቸው እንዲያሳምሩልኝ። ለቆንጆ ነገር እንደሚገባ ገብቷቸዋል ማለት ነው። እንግዳ ተቀባይነታቸውን በጣም ነው ማደንቅላቸው። ልጃቸውንስ ታደንቂላቸው እንዴ? ናቲ ምን እያደረክ ነው? ልትስመኝ ባልሆነ ምን ችግር አለው? ምን ችግር አለው ማለት ገና በአንድ ቀን? አዋ ቆይ ተነፋፍቀን አይደል የተገናኘው? ይኸውልህ ናቲ፣ እኔ እንደዚህ በሚባል ነገር አላምንም። ለመሳሳምን ቢሆን አትሊስት እኔ እናንተ የሆነ ነገራችን ሊንክ ማድረግ አለበት። ምንድን ነው የምትፈላሰፍ? ቆይ እዚህ ቤት የመጣሽው እንደሚስት ታጭተሽልኝ መስሎኝ። እሱም ቢሆን ስርዓት የሚባል ነገር አለ። እያካበድሽ ባልሆነ በእናትሽ። አዎ አካብዳለሁ። በአንድ ቀን መሳም አለብኝ ብዬ አላምንም። የአንቺ ከንፈር ከማን በልጦ ነው በእናትሽ? ናቲ፣ ከዚህ በፊት ከምታውቃቸው ሴቶች ጋር በፍጹም እንዳታነጻጽረኝ። ማንም አይደለሽም። እሺ ገደል ግቢ ከፈለግሽ። ናቲ ውጣልኝ! ናቲ ውጣልኝ! ውጣልኝ! ከዚህ ውጣልኝ! ምንድነው የምንሰማው ነገር? ገና በአንድ ቀን ካልሳምኩሽ አብሬሽ ካልተኛው እያለኝ ነው። እኔ ደግሞ እሱ ነገር ማድረግ አልፈልግም። ለምንድን ነው የማትፈልጊው? እስኪ ንገሪኝ። እጮኜ እስከሆንሽ ድረስ የፈለግኩትን ነገር የማድረግ ግዴታ አለብሽ። እሺ የለብኝም። እንደውም ከዚህ በኋላ የቱንም ነገር አልፈልግም። ጋሼ በቃ እኔ ልሂድ። ከዚህ በኋላ እዚህ መቆየት አልችልም። ለሆነው ነገር ሁሉ በጣም አዝናለሁ። አይዞሽ ልጄ። አይ ምንም ማለት አይደለም። ስለ ፍቅራችሁና ስለ እንክብካቤያችሁ በጣም አመሰግናለሁ። ልሸኝሻ? አይ እኔው ራሴ እሄዳለሁ። ልጄ ይቅርበኝ። ሁሉም ነገር አሪፍ እንዲሆን ተመኝቼ እንጂ እንዲህ እንድታዝኝ አስቤ አይደለም። እና ይቅርበኝ ጋሺ። በህይወት ውስጥ እኛ ካሰብነውና ካቀድነው ነገር ውጪ ብዙ ነገር ይሆናል። ይሄ ደግሞ የህይወት አንድ አካል ነው። እኛ ምንም ማድረግ አንችልም። አንተ በጣም ጥሩ አባት ነህ አልምዬ። አንቺም በጣም ጥሩ እናት ነሽ። ምናልባት ከዚህ በኋላ በህይወት አጋጣሚ ከተገናኘ ቀረ የምትይውን ሙያ በሚገባ ታስተምሪኛለሽ፣ ጎበዝ ታደርጊኛለሽ ብዬ አምናለሁ። ዴቭ፣ በተግባባንባቸውና በተቀራረብንባቸው ጥቂት ጊዜያት ውስጥ መልካምነትህን፣ ተንከባካቢነትህን፣ አክብሮትህን፣ ነፃነትህን ወድጄልሃለሁ። እውነቱን ለመናገር ሁሉም ወንድ እንዳንተ በሆነ ብዬ ተመኝቻለሁ። አልረሳህም? እሺ
አንተኛው ደግሞ ለጥፊው በጣም አመሰግናለሁ።
አንተ አስደነገጥከኝ። እንዴ ምን ሆነ ነው መልካሙ? እኔንም እኮ ልጁ አስደነገጠኝ። ማ ዳዊት ነው። ምን ሆነ ደግሞ? የሰሞኑን ሁኔታ አላየሽውም እንዴ? እሱስ አልነገርኩም እንጂ እኔም አስጨንቆኛል። አሁን የት ነው ያለው? እዛ ሳሎን ተኝቷል። ነይ እስቲ ቆይ። እሺ ነይ። አንተ ልጅ ምን ሆነሃል? ምን ሆንኩኝ? ቆይ አታወራ፣ አትጋገር፣ አትናገር፣ ምግብን በአግባቡ አትበላ፣ ብቻ ነው ዘግተህ ቁጭ ያልከው። አንተ እንደ ናቲ ብትወደኝና ለእኔ ብትጨነቅ ኑሮ ምን እንደሆንኩኝ ምንም ሳልነግርህ ታውቅ ነበረ። አንተ ልጅ ፍቅር ይዟል? አዎ። ቆይ ከማን? ተናገር እንጂ ምን ይዘጋል? አንተ ለበኩር ልጅ ካጫት ሴት። ምን? እንዴት? ሲፈልዩ ሴትና በህይወቴ ላፈቅራት የምችል ንጹህ ልብ ያላት ሴት እሷ ብቻ ስለሆነች። እርግጠኛ ነህ ግን በዚህ ነገር ልጅቷን እንደምትለው ወዳታል? በጣም ነው መወዳት አባዬ፣ እመነኝ፣ ከራሴ በላይ ነው ማፍቅራት። እንግዲያውስ ሂድ። የት ነው የምሄደው? አዳማ። እሷም ከወደደች ይዛት ነው። አድራሻውን እኔ እሰጥሃለሁ። የእውነትን ነው አባዬ? እውነቴን ነው። አንተም እኮ ልጄ ነህ። የአንተም ስኬትና ደስታ እኮ እኔንም ያስደስተኛል። በጣም ነው የምወደው አባዬ፣ በጣም ነው የምወደው። ማጀንኪ ኧረ ተረጋጋ። ረጋ በል።
ዳዊት ሲፉ እንዴት መጣ? በጣም ናፍቅሽ። ከአንቺ ውጪ ማሰብ አቃተኝ። ሲፉ አፍቅሬሻለሁ። ዳዊት እውነት ለመናገር እኔም በአባትህና በአባቴ ቃል ኪዳን ታጥሬ እንጂ አንተን ያፈቀርኩት። ልቤ ነግሮኛል። እውነት ነው፣ ልቤ ነግሮኛል እንዳፈቀርኩህ። አዎ። ልታቅፈኝ ትችላለህ? በደስታ ምነው አላገኛትም እንዴ? ነው ወይስ እምቢ አለች? እንደሱ አይደለም። እና ንገረና ታዲያ ምንድን ነው? እናንተ ካልፈቀዳችሁ አልገባም አለች። ኧረ ፈቅደናል ፈቅደናል። ደግሞ እንዴት አምሮባታል! እኔ ቆንጆ